ብታምኑ ባታምንም ላይፍ የሚሰራበት ፕሪንሲፕል ነው። ቶትስ አር ቲንግስ። እያንዳንዱ የምንኖረው ህይወት ከአእምሯችን በሀሳብ መልኩ ያውጠነጠንነው፣ በሀሳብ መልኩ ደጋግመን ያሰብነው፣ ወደ ተግባር የቀየርነው፣ ስሜታችንን ፑሽ ያደረገ ስሜታችንን የገዛን ነገር ነው እንደ ህይወት ምንኖረው። ቶትስ አር ቲንግስ። ስፔሻሊ ቶትስ አር ቲንግስ የሚሆኑት ሀሳብ እውነታ ህይወት የሚሆነው ዊዝ ፐርፐስ። መጀመሪያ ፐርፐስ ሲኖሩ ያን ነገር ለማድረግ ደን በጣም ዲዛየር ሲኖር ፍላጎት፣ በጣም በርኒንግ ዲዛየር ይለዋል ቲንክ ኤንድ ግሮው ላይ የተቀጣጠለ አይነት ስሜት ያን ነገር የማድረግ የመከወን የትኛውን ነገር ሀሳቡ ዶክተር መሆን ከሆነ ዶክተር መሆኑን በርኒንግ ዲዛየር ጨምረንበት፣ ከዛ ፐርዘቬራንስ ወይም ጽናት ጨምረንበት ያለማቋረጥ ያን ነገር ማድረግን መከወንን መሆንን ካላበስ ነውና ህይወት ከሰጠ ነው። ቶትስ አር ቲንግስ። የህይወት ሚስጥር ያ ነው። ሶ ዋትኤቨር ዩ ሃቭ ኢን አሴ ቶት አእምሯችሁ ውስጥ ያለ እንደ ሀሳብ እሆናለሁ፣ አደርገዋለሁ፣ እደርሰዋለሁ፣ አልችልም፣ ቆማለሁ፣ ቤተሰብ የለኝም፣ አረባም ቀሽ ዋትኤቨር ቶትስ ዩ ሃቭ ኢን ዮር ማይንድ ዶዝ ቲንግስ ዊል ቢካም ቲንግስ። ቁስ ሆነው ህይወታችሁ ላይ ውጤታችሁ ላይ ይገለጻሉ። ይሄ የህይወት ትልቁ ሚስጥር ነው። እባካችሁ ተረዱ። ቶታችሁን ማስተካከል፣ ኢሞሽናችሁን ማስተካከል፣ አክሽናችሁን ማስተካከል ነው ህይወታችሁን ሊቀይር የሚችለው which is attitude ወይም አመለካከት ባጭሩ ቃል። ያ አመለካከት ደግሞ የሚስተካከለው በእንደ ሊቅነት ያሉ አስተምህሮቶች ነው። ሊቅነትን ቤተሰባችሁ አድርጉ።